ያነበብኩላችሁ መዝሙር 34 ላይ ነው ስፍራ ያለው እና እዚህ ስፍራ ላይ ስትመለከቱ ልጆቼ ሆይ ኑ ነው የሚለው። እግዚአብሔርን መፍራት ላስተምራችሁ። በዚያው ዛሬ እንደዚህ በሚል ርዕስ አገለግላችኋለሁ። ከአንደበታችሁ ክፉ አይውጣ ወይም ዝም በሉ በሚል ርዕስ የእግዚአብሔር ቃል አብረን እንከፋፈላለን። ኢየሱስ ጌታ ነው። ኢየሱስ ያድናል። በዚህ ስፍራ ላይ ስትመለከቱ ይህ ስፍራ መዝሙር 34 የተጻፈው ዳዊት ከአቤሜሌክ ፊት ሸሽቶ በወጣ ጊዜ፣ ያ ማለት ዳዊት የተጠራው ለስደት ለመከራ ሳይሆን ንጉሥ ትሆናለህ ተብሎ ቅባት ከተፈሰሰበት ጊዜ ጀምሮ በአንድ በኩል የሳኦል ጦር ሲበዛበት፣ በአንድ በኩል ፍልስጤም ሲነሳበት እና አቤሜሌክ ምናምን ሲነሱበት ብዙ አይነት ፈተና ይበዛበታል። ከሚገርማችሁ ነገር ሰውየው ቃል ስላለው ብቻ ነው በሕይወት ያለው እንጂ የጠላቱ ብዛት ነገር ግን ከሁሉም ግን እግዚአብሔር ያድነዋል። ኢየሱስ ጌታ ነው። ከሚገርማችሁ ነገር አቤሜሌክ እንኳን አቤሜሌክ ያዘውና ዳዊት አቤሜሌክ ፊት ሲደርስ እብድ ሆነ። ላቱን ማንሰገድ ጀመረ። ቁጭ እብድ መሰለ። ቁጭ ይሄማ ንጉሡ ዳዊት ሊሆን አይችልም። ይልጣ ብለው ምናምን አባረሩት ይላል። አስወጡት። ለምን ካላችሁ ንጹሕ እብድ መሰለ። አያችሁ፣ ንጉሥ ትሆናለህ ተብሎ የተጠራው ሰውዬ ከሚገርማችሁ ነገር ተመችቶት የሚኖር ሰውና በጣም ተጎሳቁሎ የሚኖር ሰው ፊቱን አይታችሁ ትለያላችሁ። የወዛ ፊትና በመከራ የኖረ ፊት ይለያል። ዳዊት ከሚገርማችሁ ነገር ቅባት ወርዶበት ንግስና ሳይሆን የገጠመው ከምድረ በዳ የልመና እንጀራ እየለመነ መብላት ነበር። አያችሁ እንዴት እግዚአብሔር ሆይ ቅባት ፈሶብኝ ጎልያድን ጥዬ ክብር ወንበር ይገባኛል አይደለም ያለው። ከዋሻ እንኳን እየተዘለለ እብድ ነው ተብሎ ከአቤሜሌክ ባስወጣው ጊዜ መዝሙር 34 ወጥቶ ጻፈ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሰውየው የሚገጥመውን መከራ ሁሉ ወደ ትምህርት ነው የሚለውጠው። ከሚገርማችሁ ነገር ዳዊት ከመቀባቱ በፊት የዘመረው መዝሙር አለ። መዝሙሩ ራሱ ተደሞ ከመቀባቱ በፊት የዘመረው ንግስና ላይ ያለ የዘመረው በዋሻ ውስጥ ሆኖ የዘመረው ይላል። ሰውየው በገባበት ሁሉ ትምህርት እየሰራ ይወጣል። ኢየሱስ ጌታ ነው። የሚመጣበትን መሰበር፣ የሚመጣበትን መገፋት፣ ስብራቶቹን የተገፋው ግፊት ስብራት አድርጎ ተሰብሮበት ሳይሆን ያለፈው ተሰርቶበት ነው ያለው። ኢየሱስ ጌታ ነው። በሚገጥሙ ነገር ትምህርት እየሰራን ማለት ነው። ይኸውላችሁ ዳዊት ከመቀባቱ በፊትም ይዘምራል፣ ተቀብቶም ይዘምራል፣ በዋሻም ይዘምራል፣ በቤተ መንግስትም ይዘምራል። ለሱ ትምህርት ነው ይሄ። ኢየሱስ ጌታ ነው። ለዛ ነው ከአቤሜሌክ ፊት ወጣና መዝሙር ጻፈ። እንደውም መዝሙር 34 ከአንድ ጀምሮ ስታነቡ እግዚአብሔርን ሲያመሰግን ታያላችሁ። ሰው እብድ ተብሎ ይዱጣ ተብሎ ተባሮ እንዴት እግዚአብሔርን ያመሰግናል? እናንተ ይቻላል፣ ሲገባችሁ ይቻላል። ከገባህ ነው ይቻላል። ካልገባው ታማራለህ። እንዴት ቅባት ወርዶብኝ ብለህ ማቆም ነው ጀምሮ ስለገባው ያመሰግናል። ከቁጥር 11 ጀምሮ ግን ስትመለከቱ እንደዚህ ይላል፣ ልጆቼ ሆይ ኑ እግዚአብሔርን መፍራት ላስተምራችሁ። ምንድነው ዳዊት ስትሉ ሕይወትን የሚወድ መልካም ቀን ማየት የሚፈልግ አንደበቱን ከክፉ ምላሱን ተንኮል ከመናገር ምን ይበል ይከልክል። መልካም መናገር ካልቻላችሁ ነጋችሁ ላይ ዝም በሉ፣ ጸጥ በሉ። በንግግራችሁ ነጋችሁን አታበላሹ። ለምን ሲባል ዳዊት ገብቶታል። በምድረ በዳ የልመና እንጀራ እየበላ እብድ መስሎ ላቱን ጥሎ እስበን ክፉ አላወራም። ክፉ ለምን ሲባል ነገ መልካም እንዲሆን እፈልጋለሁ አለ። ገብቶታል። ኢየሱስ ጌታ ነው። ገብቶታል። ሰው ያማራል ተብሎ ሲጠበቅ እሱ ያመሰግናል። እንደውም እግዚአብሔር መፍራት ላስተምራችሁ ብሎ ትምህርት ሰርቷል። ሌላው በሚሰበርበት ጉዳይ እሱ ትምህርት የሰራው ኢየሱስ ጌታ ነው። ኑ ሕይወትን የሚወድ መልካም ቃሎችን ማየት የሚፈልግ ከሚገርማችሁ በአንደኛ ጴጥሮስ መጽሐፍ ምዕራፍ 3 ቁጥር 10 ላይ እንደዚህ ነው። ቃል ደግሞ ሕይወትን የሚወድ መልካም ቃሎችን ማየት የሚፈልግ ይላል። በአንደኛ ጴጥሮስ ምዕራፍ 3 ቁጥር 10 ሕይወትን የሚወድ መልካም ቃሎችን ማየት የሚፈልግ ያ ማለት ከፊት ለፊቱ መልካም ቀን እንዲኖርለት የሚፈልግ ሰው አንደበቱን ከክፉ ይከልክል፣ ምላሱን ተንኮል ከመናገር ሽንገላ ከመናገር ምን ይበል ይከልክል። ለምን? መልካም ቀን ማየት የሚፈልግ ከሆነ። መልካም ቀን ማየት ካልፈለግ መብት ነው። መልካም ቀን ግን እንዲመጣ ከፈለግ አንደበትን ከክፉ ከልክል፣ ምላስን ተንኮል ከመናገር ከልክል። ስለ
ሲለን እንመለከታለን። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ከሚገርማችሁ ነገር የሚታየው ሁሉ ከሚታየው እንዳልሆነ እናውቃለን። አሁን የምትናገሩት ንግግር የሆነ ነገር ክሬት ማድረግ ይችላል፣ መፍጠር ይችላል። ንግግሮቻችሁ ሞትንም ይፈጥራል፣ ህይወትንም ይፈጥራል። ከሚገርማችሁ ነገር በዕብራውያን መጽሐፍ ምዕራፍ 11 ቁጥር 3 ላይ ዓለማት በእግዚአብሔር ቃል እንደተፈጠሩ የሚታየው ከሚታየው እንዳልሆነ እንረዳለን። ዓለማት እንዴት ተፈጠሩ ካላችሁ ይሁን በሚል ቃል። ኢየሱስ ጌታ ነው። አያት ይሁን በሚል ቃል ዓለም ተፈጠረ ይላል እና ሲባል አሁን የሚታየው ነገር ምታዩት ቦታ ምታዩት የመጣው ከሚታየው አይደለም። ያ ማለት ይሄ ቤት ከመሆኑ በፊት ሀሳብ ነበር። ሀሳብ ሆኖ የሚታይ ቤት ነው። አብዛኛው ልብሶቻችሁ ምናችሁ ነው ብዙ ነገር ከተማው ላይ የምታዩ ሀሳብ ነበረ፣ አይታይም ነበረ። ተሰርቶ ሲወጣ ነው የታየው። ኢየሱስ ጌታ ነው። ለዛ ነው የዕብራውያን ጻፊ እንደዚህ ይላል፣ ዓለማት በእግዚአብሔር ቃል እንደተፈጠሩ የሚታየው ከሚታየው እንዳልሆነ በእምነት እንረዳለን እና ሲባል የሚታይ ነገር ስላለ በማይታየው ሀሳባችሁ በማይታየው ንግግራችሁ ጥንቃቄ ማድረግ አለባችሁ። ለምን ሲባል የሚታይ ነገር መፍጠር ይችላል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ይኸውላችሁ በየትኛው ሁኔታ ውስጥ ሁኑ፣ በየትኛው ሁኔታ ውስጥ ሁኑ፣ በሞት ጥላ መካከል እንኳን ብሆን አንተ ከእኔ ጋር ነህና ክፉን አልፈራም አለ መዝሙር 23 ላይ። ያ ማለት ምን ማለት መሰላችሁ? በአስቸጋሪ ሁኔታ ውስጥ እንኳን ብትሆኑ፣ በማይመች ሁኔታ ውስጥ እንኳን ብትሆኑ የእግዚአብሔርን አብሮነት ይሰማችሁ። አፉን የከፈተባችሁ አግዝፋችሁ አትሂዱ። በሞት ጥላ መካከል እንኳን ብሆን አንተ ከእኔ ጋር ነህና ክፉን ያ ማለት በሚያስቸግር ሁኔታ ውስጥ እንኳን ብትሆኑ እግዚአብሔር ከእናንተ ጋር እንዳናስብ። እግዚአብሔር አብሮት ያለ ሰው ስንፍና አያወራ። እግዚአብሔር አብሮት ያለ ሰው ድካም አያወራ። እግዚአብሔር አብሮት ያለ ሰው ሽንፈት አያወራ። እግዚአብሔር አብሮ እንዳለ ሲገባ ድል ማውራት ትጀምራለህ። ከአንተ አቅም አንጻር ከእግዚአብሔር አቅም አንጻር ትጀምራለህ። ኢየሱስ ጌታ ነው። ለዛ ነው በሞት ጥላ መካከል እንኳን ብሆን የሞቱ ጥላ አይደለም የሚያሳስበኛል፣ እግዚአብሔር ከእኔ ጋር እንዳለ አውቃለሁ። እግዚአብሔር አብሮነት ይታወቀኛል። ኢየሱስ ጌታ ነው። ይኸውላችሁ ሰይጣን ማልቀሳችሁ አይገርምም። ብታለቅሱ ኖርማል ነው። ማንም ሰው ኢየሱስም አለቀሰ ይላል መጽሐፍ። ግን መንፈሳዊ ዓለም ወይ የጨለማው ዓለም ተከትሎ የሚሰራው አንድ ነገር አለ፣ ቃል፣ ንግግር። ይኸውላችሁ ካለቀስሽ በኋላ ምን የምታወሩ? አበቃልኝ፣ በቃ ከዚህ በኋላ ተጣጣው፣ ሞት፣ ደረቅ፣ በቃ ይሳካም፣ ተበላሸ ብለሽ ዘግተሽ ነው የምትቀመጪው ወይስ በሞተው ነገር ህይወት ነው የምትል? አይ አው ካለቀሳችሁ በኋላ የምትናገሩትን ንግግር የጨለማው ዓለም ይፈልገዋል። አየሽ፣ ቃልሽን ተከትሎ ይሰራል። ቃልሽን ተከትሎ ሞት ያመጣብሻል። ለምን ሲባል ተናግረሽ ባብሽ ቃል ያጠምሻል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስም አለቀሰ ይልና ህዝቡ ሁሉ ነፍስ ይማር፣ ነፍሱን በአጸደ ገነት ያኑርልን እያለ ሲወጣ ኢየሱስ መጣ። ኢየሱስም አለቀሰና እንደሌላው ነፍስ ይማር ይላል ሲባል ወዴት ያኖራችሁት? አልዓዛር ሌላው ሬሳ ብሎ በሚጠራበት ስም ኢየሱስ አልጠራም፣ አልዓዛር ብሎ ጠራ። ኢየሱስ ጌታ ነው። አይ ሌላው እኮ ሙት ነው ብሎ ተስማምቶበታል። ኢየሱስ ግን አልተስማማበትም። ምን አገባው? አባልከው ጉዳይ ሌላው ሊስማማ ይችላል። እግዚአብሔር ካልተስማማበት ግን ሕያው ይሆናል። አሜን። ዋናው የእግዚአብሔር አብሮነት ነው። ዋናው እግዚአብሔር ከማን ጋር ነው? አየሱ ተስማማበት። ስለተስማማ እግዚአብሔር ከኛ ጋር ሆነ ግን ኢየሱስ ያድናል። ይኸውላችሁ መጽሐፍ ሲናገር በሁለተኛ ነገሥት መጽሐፍ ምዕራፍ 4 ቁጥር 26 ላይ ሄዳለሁ ፍጠን ኤልሳ ፍጠን ጊያዝና ነው። ምን ሆነ ነው ሲለው እየፈጠነና ጊያዝ ምን ሆነሽ ነው? በደህና አላት። ደህና ነው አለች። ሞቷል። የሞተ ልጅ እኮ ነው ያስቀመጠችው። ልጇ ሞቶባታል። ነገር ግን ደህና ነው ሲላት አዎ ደህና ነው አለች። በሞተ ነገር ላይ ህይወት ነው የተናገረችው። ይኸውላችሁ በሞተ ነገራችሁ ላይ ምንድን ነው የምታወሩት? በሞተ ነገር ላይ ህይወት አወጣ፣ ሕያው ሆነላት ልጇ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ደህና ነው ስላለች እኮ ነው ደህና የሆነ ልጅ ተሰጣት። ለምን ሲባል ደህናነትን ተናግራለች፣ ህይወትን ተናግራለች። ኢየሱስ ጌታ ነው። ተበላሸ ባላችሁ ጉዳይ ደህና ነው በሉበት። እግዚአብሔር ደህና ያደርገዋል። ተቆረጠባችሁ ጉዳይ እግዚአብሔር ደህና ማድረግ ይችላል። ህይወት መስጠት ይችላል። መጽሐፍ ሲናገር በሮሜ መጽሐፍ ምዕራፍ 4 ቁጥር 16 እና 17 ስትመለከቱ እንደዚህ ነው፣ ለሙታን
በሚሰጥ የሌለን ወደ መኖር በሚጠራ ባመነበት በአምላኩ ፊት የሁላችን አባት ሆነ ማን አብርሃም ምን አመነ? አብርሃም እንደሚያምነው እስቲ ለሙታን ሕይወትን በሚሰጥ ሞቷል እኮ ኦልሬዲ ሞቷል። ሕይወትን እንደሚሰጥ ያምናል። የሌለን ነገር ወደ መኖር በሚጠራ አረ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። በሞተ ነገራችሁ ላይ ሕይወት ተናገሩ። እግዚአብሔር ትንሣኤ ማድረግ ይችላል። አበቃ በተባለ ነገር ላይ ሕይወት ማምጣት ይችላል። ለሙታን ሕይወትን የሚሰጥ አባት አለን። የሌለን ወደ መኖር የሚጠራ አምላክ አለን። ኢየሱስ ጌታ ነው። ያመኑ ጌታ ነው። ለሙታን ሕይወትን የሚሰጥ ነው። የሌለን ወደ መኖር የለም እኮ ኦልሬዲ ሞቷል። ደህና ማለት ደህና ሆነልን እናገራለን። ካፋችን ቃል ጋር እግዚአብሔር ይሰራል። አይ ለኢየሱስ ጌታ ነው። አንተ የምናገር ይገርማል። የማን ጠባይና ነጋሪ መንደር ውስጥ ሆኖ እንትን ስንቁጭ ብሎ የሚናገረው ቃል ክፉ መናፍስቶችን ካንቀሳቀሰ አንተ ለእግዚአብሔር ልጅ እኮ ነህ። ኢየሱስ ጌታ ነው። ካፋችን ቃል ጋር ሲሰሙ መላእክት እኮ አሉ። ኢየሱስ ጌታ ነው። እዛ በትቶና ደግሞ ሲነሳ አንተ ጧት ተነስተህ ትገለብጠዋለህ። ሲባል ካፉ ቃል ጋር የሚሰራ ኃይል አለ። ከጠባዩ የበለጠ ኃይል አንተ ጋር አለ። የማንም መተተኛ እንኳን ኃይል ወጣት ስብስቦ ሄደው እኛ ጋር የሚመጣል አንቺ ጋር የሚመጣል አካፍሽ ቃል ጋር የሚሰራች አለ። እንናገራለን ይሆናል። ኢየሱስ ያድናል። ክብር ለኢየሱስ ይሁን። እዛ በሞተ ነገር አለ። አብርሃም አመነ። ምንድነው የአብርሃም እምነት ብዬ ሳስብ ለሙታን ሕይወትን በሚሰጥ ይልና የሌለን ወደ መኖር በሚጠራ ባመነበት በአምላኩ ፊት የሁላችን አባት ሆነ። አብርሃም የሁላችን አባት የሆነበት ይላል ሮሜ። ለሙታን ሕይወትን በሚሰጥ አምኖ ነው። የሌለን ወደ መኖር በሚጠራ የለም እኮ የለም፣ ባዶ እኮ ነው። ያንቺን ጌታ ግን በሌለ ነገር ላይ ወደ መኖር መጥራት ይችላል። የለም በተባለ ነገር ላይ ማምጣት ይችላል። ይሄንን እኮ ነው ያመንነው። ይሄንን ጌታ ነው ያመንነው። አንቺ ባዶ ስትሆኚ ባዶ ላይ እያልሽው ያለሽ ለሙታን ሕይወት መስጠት እንደሚችል ልናውቅ ይገባል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እንደ እግዚአብሔር ያለ ማንም የለም። አንደበቶቻችሁን ተጠንቀቁ። ለዛ ነው ሕይወትን የሚወድ መልካም ቃሎችን ማየት የሚፈልግ አንደበቱን ከክፉ ምላሱን ተቆጣ መናገር ምን ይበል ይከልክል። ያ ማለት ወይ ዝም በል ነገር ላይ ክብር መናገር ካልቻል፣ ነገር ላይ ሕይወት መስራት ካልቻል፣ መልካም ነገር ካፍ አልወጣ ካለ ዝም በል ዝም በል። ዝም በማለት ሕይወትን ትታደጋለህ። ያልሆነ ነገር በመናገር ግን እድሜን ትቀጨዋለህ። ኢየሱስ ያድናል። ኢየሱስ ጌታ ነው። እግዚአብሔር ኢየሱስ ጌታ ነው። ኢየሱስ ያድናል። መጽሐፍ ሲናገር በዘፍጥረት መጽሐፍ ምዕራፍ 22 ቁጥር 8 ላይ እንደዚህ የሚል ቃል አለ። ይስሐቅም ይላል አባቱ አብርሃም እሳቱ ይኸው እንጨቱም ይኸው የመስዋዕቱ በግ የት አለ? ልጄ እግዚአብሔር ያዘጋጃል። ኢየሱስ ጌታ ነው። የለም እኮ በጉቤ እግዚአብሔር ያዘጋጃል። ተራራው ላይ ሰው እግዚአብሔር አዘጋጅቶ ጠበቃቸው። አይ እግዚአብሔር ያዘጋጃል። በሌለ ነገር ላይ እግዚአብሔር ማዘጋጀት ይችላል። በጎደለሽ ነገር ላይ እግዚአብሔር ያዘጋጃል። ጎደለ ባልሽ ነገር ላይ የለም በተባለ ነገር ላይ የለም የሚታይ ነገር የለም የምትጨብጪው ነገር የለም። በበኝ እግዚአብሔር ያዘጋጃል። እግዚአብሔር ያዘጋጃል። እግዚአብሔር ያዘጋጃል። ተራራ ላይ ሲወጣ አባቱ አዘጋጅቶ ጠበቀዋል። አይ እንደዚህ በኢየሱስ ስም የሚያስፈልጋችሁን ነገር እግዚአብሔር ያዘጋጅላችሁ። የጎደላችሁ ነገር እግዚአብሔር ያዘጋጅላችሁ። የሚያስፈልግሽን ነገር ጎደል የሚባላችሁበት ጉዳይ ላይ ያስፈልገኛል በምትሉት ጉዳይ ላይ በኢየሱስ ስም እግዚአብሔር ያዘጋጅላችሁ። አሜን። ባጣናችሁ ነገር ላይ እግዚአብሔር ያዘጋጅላችሁ። አሜን። የለም ባላችሁት ጉዳይ ላይ የለም የሚታይ ነገር እግዚአብሔር ያዘጋጅላችሁ። አሜን። አጠገብ ያለውን እግዚአብሔር ያዘጋጅልኝ። እግዚአብሔር ያዘጋጃል ነው ደግሞ ያዘጋጃል። ኢየሱስ ጌታ ነው። እግዚአብሔር ያዘጋጃል። እግዚአብሔር አዘጋጅቶ ጠበቀው። ኢየሱስ ያድናል። ኢየሱስ ያድናል። ክብር ለኢየሱስ ይሁን። በጣም የሚገርመኝን አንድ ነገር ልንገራችሁ። አይሁዶች ኢየሱስን ገርፎ አንዴ እናንተም ቢገርፉ ወርዱ ልንቀባጠር እንችላለን። ኢየሱስን እንደዛ እየገረፉት አውራ ነው ግን አውራ ሲሉ ስም ተናገር ጸጥ በማለት እንደዚህ አንተ ያ ንጉስ ነህ ሲሉት አንተው አልከ። አየህ በህመም ውስጥ ሆናችሁ
ኢየሱስ እንደዚህ ጣጣለና አንተ ያዩት ንጉሥ ለሲግችን ማን ነበር ይሄን ቃል ነበር እንደው ካፌራ ወጣ ነበር አዎ አንተ ዋካ አዎ ነው ያዩት ንጉሥ ነኝ አለ በመንግስት ቆሮቋል ንጉስናው ነበር ከሚገርማችሁ ነገር ንጉሱ ከደሙ ነፃ ነው ብሎቹን ሲታጠብ እንደዚህ ይላል መጽሐፍ አይሁድም ደሙ በእኛና በልጆቻችን ይሙናል ይሄ ንግግራቸው በሁለተኛው የዓለም ጦርነት 6 ሚሊዮን ህዝብ እንዲገብሩ አደረጋቸው 6 ሚሊዮን አይሁዳዊ እንዲጠፋ በሂትለር እንዲገደል ያደረገው ይሄ ንግግራቸው ኢየሱስን ስለገደሉት አይደል የኢየሱስ መሞትማ የእግዚአብሔር ሐሳብ ነው ያለ ህዝብ እንዲድን አያችሁ 6 ሚሊዮን የተፈናቀለበት ምክንያት ግን የተናገሩት ንግግር ደሙ በእኛና በልጆቻችን ይሙናል እንግዲህ ጊዜ ጠብቆ በሁለተኛው የዓለም ጦርነት ሂትለር አስነሳና 6 ሚሊዮን ህዝብ ሄደን ጫኗላቸው ኢየሱስ ጌታ ነው አንዳንዴ የምትናገሩት ነገር ዋጋ ያስከፍላችኋል የምትናገሩት ንግግር ዋጋ ያስከፍላችኋል ኢየሱስ ጌታ ነው በሁለተኛ ነገሥት መጽሐፍ ምዕራፍ 7 ቁጥር 1 እና 2 ስትመለከቱ ኤልሳ እንደዚህ ያለ ነገ በሰማይ ቃል ይሄን ያህል ስቅል በዚህ ብር ይሸጣል ይበላል አንተ የሰማይ መስኮት ቢከፈት እንኳን እንደዚህ አይነት ውሸት ዋሻለ የሚሉ ይመስላል እንዴ ምክንያቱም ሕፃን ልጅ የሚበላበት ዘመን ቁስ የሚሸጥበት ዘመን በጣም አርሶውን ጤፍስ የመቶ ብር አራት በየሆነ ነገር ነው እንደዚህ ሲል አንተ እንደዚህ አይነት ውሸት ይመስለኛል የሰው ሐሳብና የሰማይ መስኮት ቢከፈት ሊሆን አይችልም እንግዲያውስ ታያለ ጃፈራ ኢየሱስ ጌታ ነው አንዳንዴ በህይወታችን ማንናምነው ነገር እግዚአብሔር ሊነግረን ይችላል ዝም በል አልገባችሁ እናንተ አልገባችሁ ማለት ነገሩ ስህተት ነው ማለት አይደለም አያችሁ ሁሉ ገብቶናል ለማመን ነው ብዙ ያልገባን ነገር አለ ካልገባን ዝም ብለን እንጠብቃለን የነገረን ክፉ ተናግረን ለምን ከነገራችን እንጎላለን ክፉ ተናግረው መግደል ይሻላል ዝም ማለት አይሻልም አጠገብ ያለው ዝም በል ኢየሱስ ያድናል ክብር ለኢየሱስ ይሁን ከሚገርማችሁ ነገር በዛን ቀን የሞተው ብቸኛው ሰው ኢየሱስ ብቻ ነው እሱ ብቻ ሌላው ሲገዛ እያየ ሲበላ እያየ እሱ ግን ተረግጦ ሞተ ለምን ሲባል በንግግሩ ተናግሮ ነገውን አጨለም ተናግሮ አያችሁ ንግግሮች ከባድ ናቸው ነጋችንን የማጨለም አቅም አላቸው ነጋችንን የመንቀል አቅም አላቸው 6 ሚሊዮን የአይሁድ ህዝብን የገበሩት በንግግራቸው ኢየሱስ ያድናል ይወዳችሁ ክብር ለኢየሱስ ይሁን ክብር ለኢየሱስ ይሁን መጽሐፍ ሲናገር በምሳሌ መጽሐፍ ምዕራፍ 13 ቁጥር 3 ላይ አፉን የሚጠብቅ ህይወቱን ይጠብቃል ይላል አፋቸው ባለመጠበቃቸው ህይወታቸውን ያጠፋሉ አፉን የሚጠብቅ ህይወቱን ይጠብቃል ህይወታችሁ መጠበቅ አለባችሁ አፋችሁ መጠበቅ አለባችሁ ንግግራችሁ መጠበቅ አለባችሁ እንደመጣላችሁ እንደመንደር ሰው እንደማያምን ሰው ዝም ብለሽ አሁን ካላቋ ቀኑ ሙሉ የሚያወራ ሰው አለ ስህተት አይጠፋ መጠበቅ አለብን ኢየሱስ ጌታ ነው ኢየሱስ ያድናል ከቻልን መልካም እንናገራለን ካጣን ዝም እንላለን ኢየሱስ ጌታ ነው አፉን የሚጠብቅ ህይወቱን ይጠብቃል ምሳሌ 13:3 ላይ ነው ምሳሌ 18 ቁጥር 20 ላይ እንደዚህ ይላል የሰው ሆድ ከአፉ ፍሬ ይሞላል ከከንፈሩ ምርት ይጠግባል ይላል ከዛ ቁጥር 21 ላይ ደግሞ እንደዚህ ይላል ህይወትም ሞትም በምላስ ላይ ነው ኢየሱስ ጌታ ነው ህይወትም ሞትም በምላስ ላይ ነው የሚወዷት ፍሬዋን ይበላል ኢየሱስ ጌታ ነው ለምን ነው ህይወትም ሞትም ምላስ ላይ ሆነ ህይወት ለምን አትዘራ ደህና ነው ብላ ደህና የሆነ ንበቃቀበል አበቃ በተባለው ነገር ላይ ለምን ህይወት አትዘራበትም ምላስም ህይወትም በምላስ ላይ ነው ህይወትም ኢየሱስ ጌታ ነው ሞትም ህይወትም በምላስ ላይ ነው ምላሳችሁ ላይ ነው ምላሳችሁ በመጠበቅ አፋችሁ በመጠበቅ ህይወታችሁ መጠበቅ ትችላላችሁ ክብር ለኢየሱስ ይሁን ኢየሱስ ያድናል መጽሐፍ ሲናገር በዘኍልቍ መጽሐፍ ምዕራፍ 14 ቁጥር 28 ይህን ስፍራ አውጡ አብረን እናንብብ ዘኍልቍ መጽሐፍ ምዕራፍ 14 ዘኍልቍ 14 ዘኍልቍ ምዕራፍ 14 ቁጥር 28 ቁጥር 28 ቁጥር 28 እኔ ሕያው ነኝ ስትናገሩ የሰማኋችሁ ይህንኑ ቃል አደርግባችኋለሁ እኔ ምንድን ነኝ አለ ሕያው ነኝ ስትናገሩ የሰማሁትን አሁን ያላችሁትን ቃል አደርግባችኋለሁ ይኸውላችሁ ከትንቢታቸው ጋር እንዳይገናኙ ከነዓን እንዳይገቡ ያደረጋቸው እግዚአብሔር
እግዚአብሔር አልገደላቸው፣ በምድረ በዳም አልፈጃቸው። የራሳቸው ቃል ነው አንቆ በምድረ በዳ ፈጃቸው። ዘኍልቍ 18:28 አንብቡ። እኔ ሕያው ይኸውላችሁ 12 ሆነው ከነዓን ተልከው 10 ያመጡት መረጃ እንጠፋለን እንሞታለን ሲል፣ ሁለቱ ግን እግዚአብሔር ከወደደን ጥላቸው የተገፈፈ ነው፣ እንደ እንጀራ ጥቅልለን እንበላቸዋለን፣ እግዚአብሔር ይስረናል። ሁለቱ እንደዚህ ሲሉ 10 ግን ልንጠፋ ነው፣ ልንማረክ ነው፣ በቃ አለቀልን ሲል እግዚአብሔር ሰማ። መጣ፣ ራሱ እግዚአብሔር መጣና አሁን የተናገራችሁት ቃል በቃል እንደዚህ ነው የሚለው፣ እኔ ሕያው ነኝ አላቸው። አሁን ስትናገሩ የሰማሁትን ቃል አደርግባችኋለሁ። የተናገሩት ምንድን ነው ካላችሁ፣ 10 አንገባም የሚል ነው። 10 አይደለም። ምዕራፍ 28 ቁጥር 29 ላይ ምዕራፍ 14 ቁጥር 29 ላይ እንደዚህ ይላል፣ ከ20 ዓመት በላይ ያለ ሁሉ በእግዚአብሔር ላይ ክፉ ተናገረ፣ አጉረመረመ እና ሲባል እናንተ ሁላችሁ ከ20 ዓመት በላይ የሆነ ሁሉ በእግዚአብሔር ላይ አጉረምርመዋልና። ቁጥር 30 አልፎ ቁጥር 31 ላይ እንደዚህ ይላል፣ ከ20 ዓመት በታች ያላችሁ እነሱን አስገባቸዋለሁ። ከ20 ዓመት በላይ የሆነ በሙሉ ግን በዚህ ምድረ በዳ ፈጀዋለሁ። ለምን ካላችሁ ቁጥር 29 ላይ እንደዚህ ይላል፣ በእግዚአብሔር ላይ አጉረመረሙ። ከ20 ዓመት በላይ የሆነ በሙሉ በእግዚአብሔር ላይ ሲያጉረመርም ነበር፣ ክፉ ቃል ሲያወራ ነበር። ከ20 ዓመት በታች ያሉትስ እንዴት ገቡ? እነሱሳ? እሺ ኢያሱና ካሌብ መልካም በመናገራቸው እግዚአብሔር አስገባቸው። ኢያሱና ካሌብ ከ20 ዓመት በታች ያሉትሳ ሲባል ዝም አሉ። እዛው ቁጥር 31 ላይ ከ20 ዓመት በታች ያሉትን አስገባቸዋለሁ። ለምን ሲባል ምንም አልተናገሩም፣ ጸጥ አሉ። እነሱ መልካም መናገር ስላቃታቸው ዝም አሉ። እና ሲባል እነሱን ያስገባቸው ይማረካሉ ያላችኋቸው ልጆቻችሁን እኔ ያስገባቸዋለሁ፣ እናንተን ግን በምድረ በዳ ፈጃችኋለሁ። እንደውም አላቸው በ40 ቀን ነው ሰልላችሁ የመጣችሁት፣ በ40 ቀን የሰለላችሁትን ወደ 40 ዓመት መርቄላችኋለሁ። ለምን ሲባል እዛው በምድረ በዳ ፈጃቸው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ተናግረው ከነዓንን ወረሱ። ኢያሱና ካሌብ ተናግረው በምድረ በዳ ቀሩ እስራኤሎች። ዝም በማለታቸው ሕፃናቶቹን እግዚአብሔር አስገባቸው። ኢየሱስ ጌታ ነው። መልካም መናገር ካቻላችሁ እንኳን እንደነዚህ ልጆች ዝም በሉ። ዝም አሉ ይላል። ክፉ አልተናገሩም እነሱ። ኢየሱስ ጌታ ነው። ንግግራቸው በምድረ በዳ ላይ እንዲቀሩ ያደረጋቸው የተናገሩት ንግግር ነው ከነዓንንም እንዲወርሱ ያደረጋቸው። ለምን ካላችሁ ሞትም ሕይወትም ምላስ ላይ ነው። ሞትም ሕይወትም ምላስ ላይ ነው። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ይኸውላችሁ መጽሐፍ ሲናገር በያዕቆብ መጽሐፍ ምዕራፍ 3 ላይ ምዕራፍ 3 ቁጥር 2 ላይ እንደዚህ ይላል፣ እኛ ሁላችን በብዙ ነገር እንስታለን፣ በቃል የማይስት እሱ ፍጹም ነው። ያ ማለት በንግግር የማይሰናከል ሰው፣ በንግግሩ ከአፉ ስህተት የማይወጣ ሰው እሱ የተባረከ ነው። እሱ ፍጹም ሰው ነው። ከዛ ወረድ ይልና መርከብ በመሪ እንደሚመራ ፈረስ በዱጋ እንደሚል ትንሽ እሳት ትልቅ ጫካ እንደሚበላ ይልና አንደበት እሳት ነው። የፍጥረትን ሩጫ ምን ይላል? ይገታል። ኢየሱስ ጌታ ነው። የምታወሩት ነገር ኃይል አለው። አፋችሁ ላይ ኃይል አለ። የምትናገሩት ነገር ጋር የሚሰራ ኃይል አለ። እናንተን የማድከምም የመግደልም የማንሳትም ኃይል አለ። ኢየሱስ ጌታ ነው። አረ ኢየሱስ ጌታ ነው። ለዛ ሕይወትን የሚወድ መልካም ቀኖችን ማየት የሚፈልግ አንደበቱን ከክፉ ምላሱን ተንኮል ከመናገር ምን ይበል? ይከልክል። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ይኸውላችሁ በየትኛውም ሁኔታ ውስጥ ሁሉ ስንፍና በላያችሁ ላይ አታውሩ። ድካም አታውሩ። አልችልም፣ አይሆንም፣ ተበላሸ፣ ሞተ አትበይ። ሞቶ እንኳን ቢሆን ሕይወት ተናገርበት፣ ድል አውሪበት፣ እንደሚሳካ እንደምትችል አውሪ። አንቺ የሚታየው ነው የምታየው። አማኝ እኮ የሚታየው ላይ ቆርጠ የሚንቀሳቀሰው ኢየሱስ ጌታ። በምን ተለየን ከነሱ? የሚታየውን አይተን የምናወራ ከሆነ ምንድነው ልዩነታችን? የእምነታችን። ኢየሱስ ጌታ ነው። መጽሐፍ ሲናገር በኢዮብ መጽሐፍ ምዕራፍ 3 ቁጥር 10 ላይ ደካማው እኔ ብርቱ ነኝ ይበል። ምን ይበል? ብርቱ ነኝ ይበል። ማነው እሱ? ደካማው። ደክማን አቅቶዋል፣ ብርታትን አውራ በሕይወት ላይ እንደምትችል ተናገር። ለምን ካልክ መጽሐፍ ነው የሚለው ኢዮብ መጽሐፍ ምዕራፍ 3 ቁጥር 10 ላይ ደካማው ደክሟል እኮ ብርቱ ነኝ ብሎ ያወራ። አረ
ኢየሱስ ያድናል። ኢየሱስ ጌታ ነው። እስቲ አሜን በሉ። አሜን። ኢየሱስ ጌታ ነው። አሜን። ደካማው እኔ ምንድን ነኝ ይበል ይላል። ደክማችሁ ነው በማይመች ሁኔታ ውስጥ ብትኖሩ ብርታትን በሕይወታችሁ ላይ ተናገሩ። እንደምትችይ ተናገሩ። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። በጣም የሚገርመኝ ነገር ልንገራችሁ። በኢዮብ መጽሐፍ ምዕራፍ 2 ቁጥር 10 ላይ እንደዚህ ነው። ሚስቱን እንደዚህ ያለ አንቺ ከሰነፎቹ እንዳንዷ ነሽ እና የምፈልጋት ቃል እቺ ነች። ኢዮብም በዚህ ሁሉ በአፉ አልሳትም ይላል። ከአፉ ውስጥ አልተገኘም። ይኸውላችሁ ምን እንደደረሰበት ለእናንተ ነግራችሁ ታውቃላችሁ። ብዙ ነገር ደርሶበታል። ነገር ግን በዚህ ሁሉ በአፉ አልሳትም ይላል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ብዙ ነገር በሕይወታችሁ ሊደርስ ይችላል። አፋችሁን ጠብቁት። ኢዮብ እኮ ኢዮብ መጽሐፍ ምዕራፍ 13 ቁጥር 15 ላይ ብሞት እንኳን እሱን ተስፋ አደርጋለሁ አለ። እንዴ ኢዮብ ምን ሆነ ነው? ሞት ስትለው አዎ ሞቼ እንኳን እኔ እግዚአብሔርን ተስፋ አደርጋለሁ። አያችሁ፣ ብንሞት እንኳን ተስፋችን እግዚአብሔር አለ። ኢየሱስ ጌታ አበቃ ባለው ነገር ሞቼ ተስፋ ማድረግ እግዚአብሔር ነው። ኢየሱስ ጌታ ነው። ይሄ ያለ እምነት ነበረው። በአፉ አልሳተም ይላል። አያችሁ፣ ምዕራፍ 42 ላይ ደግሞ ስትመጡ መስማትን ሰምቼ ነበረ፣ አሁን ግን በዓይኖቼ አየች። አያችሁ፣ እግዚአብሔር የሚበልጥ ክብር ለኢዮብ ያሳየው አንደበቱን በመጠበቁ። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። መጽሐፍ ሲናገር እንደዚህ ይላል። መዝሙር መጽሐፍ ምዕራፍ 39 ቁጥር 1 ላይ ኃጢአተኞች በእኔ ላይ አፋቸውን አላቀቁ ይላል። ተናገሩበት። ዳዊት ላይ ሲያላቅቁ እኔም ለአንደበቴ ጠባቂ ያለው ለምን ሲባል ሲታዩ ምኖች ናቸው? ኃጢአተኛ ናቸው፣ ግን እኔ ላይ ይጠቃቀማሉ። እኔም ደግሞ ለአንደበቴ ጠባቂ አልሆኑ። ጸጥ ምንም አልተናገሩ። ለምን ሲባል መልካም ቀን ማየት ስለምፈልግ አንደበቴ ከክፉ ይጠብቃለሁ አለ። አያችሁ፣ መልካም መናገር ካልቻላችሁ ለአንደበታችሁ እግዚአብሔር ጠባቂ ያኖርላችሁ። ኢየሱስ ጌታ ነው። ምንም ብለን እናፍነዋለን። እኛ የማውራት ሱስ አለብን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አብዛኛው ሰው የወሬ ሱስ አለበት። ካላወራ ያምኑ ሰው አለ። እውነት በፈረቃ እናውራ ብላችሁ ብትለምኑት ራሱ ፈረቃ ቀለም ምንም ይለፈልፋል። እድል አይሰጠን ለወሬ። እንደዚህ ደግሞ ከባድ ነው። ስህተት አይጠፋም። ራስን በራስን ራስን ትጠላለህ። አደጋ ነው። አንዳንዴ ማዳመጥ በራሱ በነገራችን ላይ ከለመዳችሁ በጣም ማውራት አቁማችሁ እንደው ማዳመጥ ትጀምራላችሁ። በእውነት ነው የምላችሁ። ማዳመጥ በጣም እውቀት እንድትጨምሩ ነው የሚያደርጋችሁ። በሚገባ ቦታ ነው መናገር ያለባችሁ እንጂ አዋቂ ለመባል ሁሉ ቦታ። አንዳንድ ሰው እንደ መንፈስ ቅዱስ እዚህ ስለ ፖለቲካ ውስጥ ይገባል፣ ስለ ንግድ ውስጥ ይገባል። ማን አንተ መንፈስ ቅዱስ ሁሉ ቦታ ብትገኘ ሁሉ ቦታ የሚገቡ ሰዎች አሉ። በእውነት አላቀማይ ፖለቲካ ሰው ይገባል፣ ንግድ በለው ይገባል፣ ሩሲያም ራሻም ቻይናም ይገባል። ሁሉም ቦታ ተው በሉት። ኢየሱስ ጌታ አንደበታችን ጠባቂ እግዚአብሔር ያድርግልን። መልካም መናገር ካቃተን ዝም ማለት ይሁንልን። ለምን ካላችሁ ሕይወትን የሚወድ ነገው የተሻለ እንዲሆን የሚፈልግ አንደበቱን ከክፉ ምላሱን ተንኮል ከመናገር ምን ይበል? ይከልክል፣ ዝም ይበል። መልካም መናገር ካልቻለ ምን ይበል? ዝም በል። ኢየሱስ ጌታ ነው። መጽሐፍ ሲናገር በገላትያ መጽሐፍ ምዕራፍ 6 ቁጥር 7 ላይ አትሳቱ፣ እግዚአብሔር አይዘበትበትም። ሰው የሰራው ያንኑ የቱኑ የሰራው ምን ይላል? ያችላል። ምን አትበሉ፣ አትሳቱ። ይሄ ማለት ሰው እየሳተ ነው ማለት ነው። ምን ብሎ? እግዚአብሔር እንደዚህ ያደረገኝ ብሎ። እግዚአብሔር አይዘበትበትም ማለት እግዚአብሔር እንደዚህ ያደረገኝ አይባልበትም ነው። ሌላ ማለት ነው። እግዚአብሔር አይዘበትበትም። አሁን ላላችሁበት ህይወት ተጠያቂ እናንተ እንጂ እግዚአብሔር አይደለም። እግዚአብሔር እንደዚህ ባደረገኝ እንደዚህ ሆነ ነበር ምንም አትሁን። እግዚአብሔር አይደለም። የዘርሽ ውጤት ነው አሁን ያለሽበት። አሁን ያላችሁበት የዘራችሁ ውጤት እንጂ እግዚአብሔር አይደለም እንደዚህ ያደረጋችሁ። አትሳቱ አለ። ሰው እየሳተ ነው ማለት ነው። ለምን ሲባል እግዚአብሔር እንደዚህ ያደረገኝ ብሎ አይደለም። ያለበት ሁኔታ ካልተመቸ ዘርን መቀየር ነው። ዘር በመቀየር ህይወትን መቀየር ትችላለህ። ለዛ ነው አትሳቱ። እግዚአብሔር አይዘበትበትም። እግዚአብሔር እንደዚህ ያደረገኝ አይባልም። ሰው የዘራውን የሚሉ ነው የሚያጭደው። ሰው የዘራውን የሚያጭደው የዘራችሁትን የምታጭዱ ከሆነ ታዲያ ለምን እየመረጣችሁ አትዘሩ? ዝም ብሎ ለምን እንዘራለን? ለዛ አሁን የዘራውን የምናጭድ ከሆነ እየመረጡን መስራት መቻል አለብን። በቆሎ ዘርተህ ስንዴ እንዳትጠብቅ፣ ስንዴ ዘርተህ በቆሎ እንዳትጠብቅ። ለምን ካል የዘራ
የሚችለው። አሁን ማጨድ የምትፈልጉትን ዝሩ። አሁን አብዛኛው ሰው አጨዳውን ነው የሚመለከተው እንጂ ዘሩን አይመለከተው። እመኑ ወደዳችሁ ጠላችሁ እየዘራችሁት የምትሄዱት እየበቀለ ይከተላችኋል። ዘር ጸልይ አትቀይሩ በለው። እየዘራ የምትሄደው እየበቀለ ይከተላል ብሎ አጠገብላል። እየዘራ የምትሄደው እየበቀለ ይከተላል። ጸልያ በእንጂ ስስኔ ብለህ አትቀይረው። ዘር ነው ዘር ነው ዘር ነው። ማጨድ የምትፈልገው በጌታ ማጨድ የምትፈልገው ዝራ በታቀባላችሁ። ምንድነው ማጨድ የምትፈልጉት? እሱ ዝሩ። ማጨድ የምትፈልጉት ዝሩ። ዝም ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ወደድንም ጠላንም እየበቀለ ይከተላል። ለዛም ያለና ማለት ዘራችንን ማስተካከል ነው፣ መጠንቀቅ ነው። ኢየሱስ ጌታ ነው። አሁን ገበሬ በቆሎ ዘርቶ ስንዴ የሚጠብቅ ይመስላችኋል? አይጠብቅም። የዘራውን ያውቃል አይደለ? አሁን እኛም ዘራችንን ብንከታተል እኮ ምናችንን ማወቅ እንችላለን። ክብር ለኢየሱስ ይሁን። መጽሐፍ ሲናገር በምሳሌ መጽሐፍ ምዕራፍ 2 ቁጥር 11 ላይ ጥንቃቄ ይጠብቃል ማስተዋል ይጋርዳል ይላል። እኛ ሳንጠነቀቅ ነው የምንዘራው። መብለን ሸብረን ባደረገው አጨዳው ላይ እንደዚህ መስተናገር ምን አደረገ? ዘርሽን ማስተካከል። ገበሬ ዝም ብሎ ይዘራል አይዘራም። ማጨድ የሚፈልገው ነው ገበሬ የሚዘራው። እንደዛ መሰለኝ። ማጨድ የሚፈልገው ነው ገበሬ የሚዘራው። ዝም ብሎ አይዘራም። ምክንያቱም ምን ማጨድ እንዳለበት ስለሚጠብቅ ማጨድ የሚፈልገውን ይዘራል። ሲደርስ ደግሞ ያጭዳል። ኢየሱስ ጌታ ነው። አዮ ጥንቃቄ ይጠብቃል። ጥንቃቄ ይጠብቃል። ማስተዋል ይጋርዳል። ተጠንቅቃችሁ ዝሩ። የምትዘሩት ነገር ላይ ዋጋ እንዳትከፍሉ ነገር በእንባ እንዳይሆንባችሁ ዘራችሁ ላይ ጥንቃቄ ማድረግ አለባችሁ። መጠንቀቅ መቻል አለባችሁ። ኢየሱስ ጌታ ነው። ልጆቻችሁ ላይ ጥንቃቄ አድርጋችሁ ዝሩ። የምታወሩት ነገር ዘር እኮ ነው። ከጓደኞቹ ጋር በሰፈር ውስጥ የምታሳድጉት፣ በቸርች ብረት የምታሳድጉት፣ እያንዳንዱ ከሰው ጋር የምታረጉት ነገር ዘር ነው፣ ዘር ነው። ኢየሱስ ጌታ ነው። በጥንቃቄ መስራት ይሁንልን። አሜን። ተጠንቅቀን መስራት ይሁንልን። ኢየሱስ ጌታ ነው። በተለይ ልጆቻችሁ ላይ ጥንቃቄ አድርጋችሁ ስሩባቸው። ልጆቻችሁ ላይ በጣም የሚገርመኝን ሰው ልንገራችሁ። በዘፍጥረት መጽሐፍ ምዕራፍ 49 ቁጥር 5 ወይ 3 ላይ ዘፍጥረት መጽሐፍ ምዕራፍ 49 ያዕቆብ እንደዚህ ያለ ኑ ልጆቼ በሚመጣው ዘመናችሁ የሚገጥማችሁ ልንገራችሁ አላቸው። ከዛ ሁሉንም መልካም መልካም ነገር ዘራባቸውና ሌዊና ስምዖን ላይ ሲደርስ ነፍሴ በምክራችሁ አትግባ፣ ሰይፍ አይለያችሁ አላቸው። እቺን ቃል ያዕቆብ ያላቸው ምክንያቱም ጠርቷቸው በሚመጣው ዘመን የሚሆንባችሁ ልንገራችሁ ያላቸው። ሌላውን ሁሉ መልካም መልካም ነገር ተናገረና ሌዊ ጋር ሲደርስ በምክርህ ነፍሴ አትግባ፣ ሰይፍ አይለየ የሚል ቃል ነው ለሌዊና ለስምዖን የተሰጠው። እኔ አሁን የምፈልገው ስለ ሌዊ ነው። ይቺ ቃል 430 ዓመት ሌዊ ተከትለዋለች። ግን ጠንቋይ አይደለም ያዕቆብ፣ አባቱ የዘራበት ዘር ግን ሌዊ ዋጋ አስከፍሎታል። ዘጸአት መጽሐፍ ምዕራፍ 31 32 ላይ ሙሴ ይወላችሁ 3000 ሰው ሲገደል እንኳን የሌዊ ሕዝብ ነው ወጥቶ የገደሉ 3000 ሰው። ለምን ሲባል ደመኛ ነው። አባቱ የተናገረበት ንግግር አለ። አያችሁ ማነው ውጡና የጨፍጨፉ ሲል የሌዊ ሕዝብ ግልብጥ ብሎታ ሊዋጋ። ለምን ሲባል ደመኛ አድርጎታል ያዕቆብ ንግግር። ሌላው መልካም ንግግር የተናገረበት፣ ሌላው ላይ መልካም ዘር ነው ያዕቆብ የዘራው። ሌዊ ላይ ግን ሰይፍ አይለይ ስላለው 430 ዓመት ሙሴ እስኪመጣ ሙሴ ነው ሌዊን ለእግዚአብሔር እስኪለየው ድረስ ሌዊ ደመኛና ሰይፈኛ ነበር፣ ተዋጊ ነበር። ከዛ ሙሴ መጥቶ ለእግዚአብሔር ሌዊ ይለየው። አንዳንዴ የምትናገሩት ንግግር ብዙዎችን ዋጋ ያስከፍላል። አንደበተ እሳት ስለሆነ የፍጥረትን ሩጫ ስለሚገታ ኢየሱስ ጌታ ነው። ንግግሮች ከባዶች ናቸው። ሰው ላይ የሚነገር ንግግር በተለይ የቤቴ ንግግር ተጠንቀቁ። ከቤቴ ንግግር እውነቴን ነው ብላችሁ የሌላው ይፈርሳል። የቤቴው ከባድ በኢየሱስም ስትል በኢየሱስም ይልባል። ወደ ታደርጓለሁ ቤቴው በእውነት በተለይ ልጆቻችሁ ላይ የምትዘሩትን ተጠንቀቁ። ሰፈር ላይ የምትዘሩት ጓደኞቻችሁ ላይ የምትናገሩትን ነገር ተጠንቀቁ። ያዕቆብ ጠንቋይ አይደለም፣ አባቱ ግን ዋጋ አስከፍሎታል። ከሚገርማችሁ ነገር ኢየሱስ ጌታ ነው። በአንድ ወቅት አንድ ቸርች ሲካፈል እንደዚህ አይነት ነገር አየ። ሴትዮዋ ለአገልጋዩ ትነግረዋለች ልጇ በጣም እንዳስቸገረው
ከዛ አገልጋዩ መድረክ ወጥቶ እያገለገለ የጌታ መንፈስ ይገልጥለታል። ለራሷ ጸልይላታል። ለራሷ ጸልይ እስቲ ተነሽ አላት። እሷ የነገረችው ልጇ በጣም የሚያስቸግራት ነው። ተነሽ አላትና መጸለይ ሲጀምር መብዙ ተገለጠ። ከዛ ወጣ ተብሎ ለፍልፎ ወጣ እና ሲባል እግዚአብሔር እንደዚህ በላታል፣ ልጅሽን እንዳትረግቢ። ሴትዮዋ ቀንጀራ ቀለኛ ረጋሚ ነው። ልጇ ያስቸገራት አስቸገረኝ ትላለች እንጂ እሷ ናት በገባ በወጣ ቁጥር በርግማን ነው የምትቀበረው። ሲመጣ በርግማን፣ ምሳ ሲበላ እርግማን፣ አረጋሚ እና ሲባል ታይበላቱ። በእውነት በጆሮ የሰማሁት ምስክርነት እኮ ነው። አሁን ስንት ቤተሰብ አለ ልጁ አትደግ ይላል እና ልጁ እንዴት ከዛ በበረሃ ያድጋል ልጁ ከዛ ጤናማ ይሆናል። አትደግ ይልባ አንዳንድ ቤት አናትም ብዬ እጄን ለመንግስት ይሰጣል። እንደዚህ ብለሽ እያሳደግሽው በቁቁም ብላ ከግድግዳ አንዳንድ ቤተሰብ ጻፊ ሲመጡ እንዴት ደም አስቸገረሽ ቂጡ ስር ገብተሽ ቁንጠጥ መሽለት ምንድነው ረግመሹ ከባድ በእውነት አንዳንድ ቤተሰብ የሚማታው ጥፊ ሕፃን ልጅ የ5 ዓመት ያልሞላች ከግድግዳ ጋር ገጨ በጥፊ ብላ ይላል። መጥፎ ነው፣ ዘር ነው። ነገ እንደዚህ ያሳድገሽው አይ ላቭ ዩ ማም ምናምን የሚልሽ ይመስልሻል? በአንድ እጁ እንደዚህ ይዞሽ ከኪስሽ የጫት ነው ይወስዳል። እንዴት ነው ያሳደግሽው? ልጆቻችሁን እንዴት ነው የምታሳድጉት? ዘር ነው። ወንበዴና ሌባ እንዴት እንዳደገ እኮ መገመት አይከብድም። ሰው የሰራው ነው የሚያጭደው። ለዛ ልጆቻችሁ ላይ ተጠንቅቃችሁ መስራት አለባችሁ። ማጫድ የምትፈልጉትን ዝሩ። ተጠንቅቃችሁ። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ይሄንን ነግሬያችሁ ጨርሳለሁ። ክብር ለኢየሱስ ይሁን። እስቲ ኢየሱስ ጌታ ነው። እሺ፣ ይሄን ዘፍጥረት መጽሐፍ ምዕራፍ 27 ላይ እንደዚህ ነው ስለ ያዕቆብና ኤሳው ነው የሚያወራው። ይስሐቅ እንደዚህ ያለው ኤሳው ጠራውና አሁን ማረፊያ ጊዜ ስለደረሰ አደራድና አምጣልኝ፣ እሱ በልጄ መርቃለሁ። ይህንን ነገር እናቱ ስለሰማች ለያዕቆብ ሄዳ ነገረችውና ኤሳው ለሀገር ሲወጣ እሷ አባትን የሚወደው አድርጌ እሰራልሃለሁ ግባና ይህንን ምርቃቱ ስላለችው የበቆዳ ምናምን ብዙ ነገር ሰው ልብስ አልብሳ ምናምን አስገባችሁ። የምፈልጋትን ነገር እየመረጥኩ ነው የምነግራችሁ። እሺ፣ ኢየሱስ ጌታ ነው። ከዛ እንደዚህ ይላል ውስጥ ገባና ማነህ አለው ይስሐቅ። ኤሳው ነኝ። እቺ ነገር በደንብ ስሙ። ማነህ ሲለው ኤሳው ነኝ አለ። ከዛ አባትየው አሁንም ሰውነቱ ቢዳሰው ጣልሙ ቢያይ ልብሱ እሱ ነው፣ ሰውነቱ ጸጉራለው። አንተ ኤሳው ነህ ሲለው አዎ ኤሳው ነኝ አለ። የምፈልጋት እቺ ቃል ኤሳው ነኝ ብሎ ምርቃቱን ተመረቀ ወጣ። ከዛ ኤሳው መጣና አባቴ ብሎ ሲገባ ማነህ ሲለው ኤሳው ነኝ አለ። ወይ ኤሳው ነው በቃ ነው መረቁት። በቃ ሲል አባቴ ለኔ የምትሆን አንዲት ምርቃት የለም ሲለው እየመረቁ ነው የምነግራችሁ። ለኔ የምትሆን አንዲት ምርቃት የለም ሲለው እንደዚህ ያለ መጨረሻ ለወንድምህ ተገዛ፣ አምርረህ በተነሳ ጊዜ ግን ቀንበሩ ከላይ ላይ ሰፈር የሚል ቃል ኤሳው ተናገረ። የሚገርማችሁ ነገር ኤሳው ያዕቆብን ሊገለው እንደፈለገ እናትየው ስለሰማች ወደ ወንድሟ ቤት ወደ ላባ እንዲሸሽ ያዕቆብን አደረገች። ያዕቆብ ሸሸ። ላባ ጋር 21 ዓመት ባሪያ ሆነ። ከሚገርማችሁ ነገር ኢየሱስ ጌታ ነው። ኤሳው ነኝ በማለቱ የኤሳው በረከት ብቻ ነው የሚወሰደው፣ የኤሳውንም እርግማን ተገዛ። 27:40 ዘፍጥረት ምዕራፍ 27 ቁጥር 40 ላይ እንደዚህ ነው ለወንድምህ ተገዛ። ያ ማለት ባሪያ ሆኖ አምርረህ በተነሳ ጊዜ ግን ቀንበሩን ከላይ ላይ ስበር። አሁን ባሪያውን ተገዛ የሚለው ቃል ኤሳው ነኝ በማለቱ የኤሳው በረከት ብቻ አይደለም ያዕቆብ ላይ ሄደው እንጂ ተገዛ የምትለው ቃል ያዕቆብ ላይ ተለጠፈች። ለምን ኤሳው ነኝ ብሏል እና ሲባል 21 ዓመት ባሪያ አደረገችው እና በ21ኛው ዓመት ግን ማምረር ፈለገ። እዛ ዘፍጥረት 27:40 አምርረህ በተነሳ ጊዜ ቀንበሩን ስበር አይደለም የሚለው። በ21ኛው ዓመት ያዕቆብ ሲያመር ከላባ ቤት ቀንበሩን ሰብሮ ወጣ። ኢየሱስ ጌታ ነው። ከዛ እንደዚህ ሆነ። እየሄደ ሳለ ላባም ተከተለውና ብዙ ላደርግብህ እችላለሁ፣ ልገድልህ እችላለሁ፣ አምላክ ግን ለኔ ተገልጦአል፣ በአንዳች ክፉ ቃል እንዳትናገረው ብሎ አስፈራራኝና አሁን እኔ ምንም አልፈልግም፣ የምፈልገው አንድ ነገር ነው። አምላኬ
አለ አምላክ እና ሲባል እንደውም እንደዚያ ነው። ዘፍጥረት መጽሐፍ ምዕራፍ 31 ቁጥር 32 ላይ እንደዚህ ይላል አምላክን የወሰደ ይሙት አለና ራሔልን እንደወሰደች አላወቀም ነበር። ዘፍጥረት መጽሐፍ ምዕራፍ 31 ቁጥር 32 ራሔልን እንደወሰደች አላወቀም። ንግግሩ ኃይል እንዳለው ያውቃል። ራሔልን ይወዳታል። ግን ጣዖት እንደወሰደች ስላላወቀ ጣዖቱን ፈልገ የተገኘበት ሰው ይሙታል። ቀጥሎ እንደዚህ ይላል ራሔል እንደወሰደች አላወቀም ነበር። የሚገርማችሁ ምዕራፍ 31 ላይ ይሄን ተናግሮ ምዕራፍ 35 ላይ ራሔል ሞተች። ራሔልን የገደላት ያዕቆብ ቃል አላወቀም ነበር ይላል ራሔል እንደሆነች። ኢየሱስ ጌታ ነው። የሚገርማችሁ እያንዳንዱን ከብቶቹን በጎቹን ለዔሳው ከፋፍሎ ላከለት ይላል። እዛ እሱ ብቻውን ግን ከወንዝ ማዶ ቀረ ይላል። እዛ ቀረና ለሊቱ ሙሉ አንድ ሰው ይታገለው። እቺ ነገር በደምብ ስሙ በጌታ በጣም ለሊቱ ሙሉ አንድ ሰው ይታገለው። በቃ ልቀቀኝ፣ አሁን ሊነጋጋ ነው ልሄድ ነው ልቀቀኝ ሲለው ካልባረከኝ አለቅም። ስም ማን ነው? ያዕቆብ ነኝ አለ። አሁን እውነት ተናገርካል። ለምን ሲባል ትናንት ከአባት ቤት ስትወጣ ዋሽተህ ነው የወጣው። ትናንት ከአባት ቤት ስትወጣ አጭበርብረህ ነው የወጣው። ትናንት ኤሳው ነኝ በማለት ለአባጋ ዋጋ ከፍለሃል 21 ዓመት። አሁን ስትመለስ መዋሸት አላስፈልገውም። ለምን ሲባል ኤሳው ነኝ በማለቱ 21 ዓመት ዋጋ ከፍሏል። አሁን ሲመለስ ግን ያዕቆብ ነኝ። ትናንት ኤሳው ነኝ በማለቱ ነው ዋጋ የከፈለው። አሁን ማን ስሙ ማነው ሲለው ያዕቆብ ነኝ። ኢየሱስ ጌታ ነው። ለምን ኤሳውነት ዋጋ አስከፍሎታል። አሁን ያዕቆብ ነኝ ሲለው እንደዚህ አለ፣ እውነት ተናገርካል። ትናንት ውሸት ነው የተናገረው ኤሳው ነኝ ብሎ፣ አሁን እውነት ተናገርክ። ከዚህ በኋላ አንተ ያዕቆብ አትባልም እስራኤል ትባላለህ አለ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ትናንት ሲወጣ ተብሎ ነው፣ ትናንት ሲወጣ ሸውሎ ነው፣ ዋሽቶ ነው። ሲመለስ መዋሸት ማንበርበር አላስፈልገው። ለምን ሲባል በዛ በረከት ውስጥ ባርነት አለበት፣ በዛ በረከት ውስጥ ጥፋት አለበት። በዚህኛው በረከት ውስጥ ግን የስም ለውጥ የመታወቂያ ለውጥ ነው የተደረገለት። ከዚህ በኋላ ያዕቆብ አትባልም። ኧረ ኢየሱስ ጌታ ነው። ኢየሱስ ያድናል። እግዚአብሔር መጠሪያችሁን ቀይሮ ይባርካችሁ። የምትታወቁበትን ነገር ይቀይርላችሁ። ስም ተጽዕኖ ያደርጋል። ያዕቆብ ላይ ከዚህ በኋላ ያዕቆብ አትባልም አንተ እስራኤል ነህ ያለው ለምን መሰላችሁ? ስም በራሱ የሰውን ማንነት የመቀየር አቅም አለው። ዘፍጥረት መጽሐፍ ምዕራፍ 27 ቁጥር 36 ላይ እንደዚህ ይላል ኤሳው ይስሐቅ ጋር ሄደና አባል ሰውዬ ያዕቆብ መባሉ ትክክል ነው። መጀመሪያ ብኩርናዬን አጭበረበረኝ፣ አሁን ምርቃቴ ወሰደብኝ። ታዲያ ያዕቆብ መባሉ ትክክል አይደለም እንዴ? አባል ስም ተጽዕኖ ያደርጋል። ስሙ ተጽዕኖ አድርጎበታል። ያዕቆብ ላይ አጭበርባሪ ሊሆን አድርጎታል፣ ቀርጾታል። ኢየሱስ ጌታ ነው። ለዛ ነው አንተ ከዚህ በኋላ ያዕቆብ አትባልም እስራኤል ትባላለህ። ኢየሱስ ጌታ ነው። በኢየሱስ ስም እንደዚህ መታወቂያችሁን ቀይሮ እግዚአብሔር ይባርካችሁ። የሆነ የምትታወቁበት ነገር ሊኖር ይችላል። እግዚአብሔር ቀይሮ ግን ይባርካችሁ። እውነተኛ በረከት እግዚአብሔር ይባርካችሁ። እውነተኛ በረከት እግዚአብሔር ይባርካችሁ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ሕይወትን የሚወድ መልካም ቀኖችን ማየት የሚፈልግ አንደበቱን ከክፉ ምላሱን ተንኮል ከመናገር ምን ይበል ይከልክል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። በአንድ ወቅት ይህንን ምስክርነት ነግሬ ጨርሳለሁ። ኢየሱስ ጌታ ነው። ይህንን ምስክርነት በደንብ ስሙ። ቶማስ ኤዲሰን የሚባል አንድ ሰው ነበር እና ይህንን ማብራት ይሰራልን ማለት ነው። እናትየው በልጅነቱ ከትምህርት ቤት አንድ ወረቀት ተሰጠውና ይዞ ይሄዳል። ለእናትየው ሰጣት። እናትየውም ከፍታ ስታይ ልጅየው ከስር ቆሞ ማንበብ ጀመረች። ስታነብ እማ ምንድን ነው የሚለው አንብቢልኝ አላት። እዛ ላንብብላ አለችው። አዎ እሺ። ልጅሽ በጣም ጎበዝ ተማሪ ስለሆነ አይዲ ከፍተኛ ስለሆነ እዚህ ትምህርት ቤት ከሚማሩ ተማሪዎች ጋር ሊመጣጠን ስላልቻለ እዛው በቤት ውስጥ አስተምሩት፣ ትምህርት ቤታችን እንዳይመጣ ጭንቅላቱ ከባድ ነው ብላ አነበበች። እዛ ደብዳቤውን ጥፍጥፍ አድርጋ መሳቢያ ውስጥ ከታ ልጁ ትምህርት ቤት እንዳይሄድ ታግዷል። ቤት ውስጥ እሱ ማስጠናት ጀመረች። እሱ ላይ በጣም መስራት ጀመረች። ልጁ የሰማው አንድ ነገር ነው። ጎበዝ ስለሆነ ትምህርት ቤት እንደቀረ ብቻ ጎበዝ ስለሆነ ትምህርት ቤት እንደማይሄድ ይሄን ነው ያስረዳችሁ።
ማስጠናት ጀመረች። በጣም ብዙ ነገር ከፈጠረ በኋላ እናትየው ሞታ፣ በአንድ ወቅት ግን የቤተሰቦቻችን ሳጥን መበርበር እንደምንወደው እሱም ሲበረብር እቺን ደብዳቤ አገኘ። ከዛ ከፈተና ሲያረብ ልጅሽ ቶማስ ኤዲሰን በጣም ደደብ ስለሆነ ትምህርት ስለማይገባው ከዚህ በኋላ እኛ ትምህርት ቤት እንዳይመጣ ስለ ድድብናው ማተብ አድርገንበታል ብለው ማተብ አድርገው ነው የተሰጠው። የሚገርማችሁ ነገር ይህንን ደብዳቤ ሲያነብ አለቀሰ። አያችሁ፣ እናትየው ደደብ ነህ ብላ አይደለም ደብዳቤውን ያነበበችለት፣ እንደማይችል ስንፍናን አይደለም የዘራችበት፣ እንደሚችል እሱ ከልጅነቱ ጀምሮ የሚያውቀው የቀረው በጣም አዋቂ ስለሆነ ነው። እሷ ያንን የነገረችው ውስጧ ያለውን ነው የዘራችበት። እናንተስ ልጆቻችሁ ላይ ምንድን ነው የምትዘሩባቸው? ልጅ ደደብ አይባልም። በዚህ ደደብ እያልሽ ወይ የኔ ልጅማ ትምህርት አይገባውም ትላለች። እንዴት ይግባው? አይገባውም እያልሽ እንዴት ይግባው? አጣደፍሽው አንቺ በዚህ አስተማሪ በዛ ደደብ እያሉ አይባልም። የምትዘሩት ዘር የእውነት ነው። ይህንን ስለሱ ታሪክ ሳረግ ነው ያነበብኩት። እናትየውን እንዴት እንደወደድኳት፣ ምን አይነት የተባረከ ጭንቅላት ቢኖራት ነው የሚታየውን አይደለም እኮ የነገረችው። አዎ እውነት እኮ ነው። ደድበው እኮ ነው የተባረረው፣ ግን ደደብና አላለችው። በጣም ጭንቅላት ከፍተኛ ነው። ከሚገርማችሁ ነገር ያባረሩት አስተማሪዎች እንኳን ምንም አልፈጠሩም፣ አይታወቁም። አያችሁ፣ የዘራችበት ዘር ግን ተጽዕኖ ፈጥሮ ዓለም ላይ እንዲያልፍ አድርጓል። ማዕባትን ፈጥሮ እኮ ነው ያለበት። ኢየሱስ ጌታ ነው። በዘራችሁ ላይ ቤተሰባችሁ ላይ የምትዘሩት ነገር ተጠንቅቃችሁ ዝም። በተለይ ልጆቻችሁ ላይ ጥንቃቄ አድርጉ። አትደግና አናትን አትበሉ። ጥንቃቄ አድርጉ። ልጆች ላይ ነገ ዋጋ ልጆቻችሁ ያዕቆብ ጠንቋይ አይደለም። ሌዊን 400 ዓመት ግን አንከራተቱት። ይስሐቅ የተናገረው ንግግር 21 ዓመት ላባ ቤት ባሪያ አድርጎት። ኢየሱስ ጌታ ነው። ስለምትናገሩት ነገር ተጠንቀቁ። ማጨድ የምትፈልጉትን ዝሩ። ኢየሱስ ጌታ ነው። መልካም በሕይወታችሁ ላይ ተናገሩ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። መጽሐፍ ሲናገር እንደዚህ ላይ ዘፍጥረት መጽሐፍ ምዕራፍ 49 ከቁጥር 1 ጀምሮ ሙሉ ስታነቡ ኑ ልጆቼ ጠራቸውና በሚመጣው ዘመናችሁ የሚገጥማችሁ ልንገራችሁ አላቸው። ከዛ እያንዳንዱ ላይ ቃል ተናገረ። ቃል ሆኖ ሌላ ነገር የሚመጣው ዘመናቸውን የተቆጣጠረው ያዕቆብ የተናገረው ቃል ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ልጆቻችሁ ላይ የምትናገሩትን ነገር ተጠንቀቁ። ትዳራችሁ ላይ የምታወሩትን፣ ስራችሁ ላይ የምታወሩትን ነገር፣ ማየት የምትፈልጉትን ነገር ተናገሩ። የታየውን አለ ተበላሽቶ ሊሆን ይችላል። ህይወት ተናገሪበት፣ ህይወት ዝሩበት። ሞትም ህይወትም በምላስ ላይ። መልካም ቀን ማየት የሚፈልጋል አንደበቱን ከክፉ ምላሱን ተንኮል ከመናገር ምን ይበል ይከልክል። ምንድነው ማየት የምትፈልገው? መልካም ቀን ማየት ትፈልጋለህ? አንደበቱን ከክፉ ከልክል። ኢየሱስ ጌታ ነው። አረ ኢየሱስ ጌታ ነው። ኢየሱስ ያድናል። አሜን። አሁን አንድ ነገር እናደርጋለን። ኢየሱስ ጌታ ነው። አንድ ነገር እናደርጋለን። ባላችሁበት ተነስታችሁ ትቆሙና የትኛውም ንግርት የተነገረባችሁ በቤተሰቢው ቤትኛው የሰፈር ሰው አሁን አንዳንድ ሰው ወይ እቺ ነገር ስሙ ሳትሰሙን ይሄንን ነገር ብትረዱ ደስ ይለኛል። አንዳንድ ሰው ወዳጅ ነው። ጠላት እኮ የተናገረብን አይደለም። ደጋሚና ረጋሚ የሚሰራውማ በእኛ ላይ አይሰራም። እሱ አይደለም። ወዳጅ ሆኖ እንደማትችል አስረግጦ ይነግራል። እሱ እኮ ሰለፍ ነው ይላል። ይሄንን ቃል ነው የምንገለብጠው። አንተ እየሳቀ እኮ ነው የሚነግርህ። አንተ ደጋግሞ ሞከር ከዚህ በኋላ እንኳን ምን ይላል መስለኝ ይላል። ወዳጅ እኮ ይሄንን ቃል እኮ ነው አፉ ላይ የምንወጋው። ሰዎች እየሳቁ የተናገሩ ምን ንግግር እኮ ነው የምንወጋው። አሁን እሱ ነው የምናፈሰው። ኢየሱስ ጌታ ነው።